ትክክለኛ እህት ናት። ከውስጧ የምትወድ ትክክል 100% ሀብዬ። እስቲ አብርሽ ቅድም ጀምሮ ይጽፋል ለሶስት አብርሽ የሚባል ሜንሽን ላድርገው። ኢንቫይት አድርጉት አብርሽን ያስገቡትና ቡድን ነው የሚለው የሆነ አንበሳ ነገር ፕሮፋይል ያለው ሀብዬ ኢንቫይት ቤተሰብ ያው ገባ። ከአንድ ወንዝ ይቀዳሉ ሲባል የኛው ቪዲዮ አብሩ ጭም አብርሽም ቪዲዮ አብሩ። እሺ የሰላም መስፈርት አንድ ያልሰማሁት የምትነግሪኝ? የሰላምን መስፈርት ላንብብልክ። የሰላም መስፈርት እድሜ ከ30 እስከ 35 መካከለኛ ቁመት ያለው ስራ ያለው አውሮፓ የሚኖር ጸይም ፕሮቴስታንት እምነት ተከታይ የሆነ እሺ አብርሽ ሰላም እንዴት ናቸው? እንዴት ነህ? ሰላም ነው እግዚአብሔር ይመስገን። እኔ እንኳን ኑሮን አይቻት ነው እና ላይክ ብራዘር አለኝ ላይክ ለሱ ብዬ ነው ሰላምን ወይ ኑሮ ነው የሚል ላይክ እሷን ነው እና ቢፎር ገርፍሬንዱ ላይክ ከእሱ ጋር ላይክ ይመሳሰላሉ እና የለችም በ እና ያው ወንድም ሆነኝ እንትን እንዲሉ አንተ ትለያለህ። በጣም መልካም ወንድም በእውነት ኑሮ ፎሎ አድርጊው አብርሽን እና በውስጥ ስልኩን እልክልሻለሁ ታወሪያለሽ። እስራኤል ነው የሚኖረው ኬዲ ይባላል። ፋና የምትመስል ብዬ ነው ለዛ ነው እና ያው ያለውን ነገር ታወራላችሁ እሱ ጋር ብዬ አስቤ ነው። እህት ብቻ አይደለም ያለው ወንድምም አለ። እናንተ ወገን ወንድምም ለወንድም አለ። አስባችሁታል? ዛሬ የተደምያለሽ ከእሷ ጋር ይመሳሳል። ያረፈች የሆነ አክሲደንታል በመኪና ነው እና ላይክ እሷን ነው የምትመስል እና ትዝ አለኝ እና ላይክ ስለሚፈልግ እንደዚህ የሶሻል ሚዲያ ቀልጠፍ የሚል ሰውም አይደለም፣ የቤተክርስቲያን ሰው ነው እና ያው ያለውን ነገር ያወራሉ። ያለውን ነገር እሷ ጋር ይጨርሳሉ ብዬ አስቤ። በጣም ጥሩ። ይኸውልሽ ማሪ አብርሃም በኢንቦክስ የወንድሙን ስልክ ቁጥር ይሰጥሽና አንቺና ወንድሙ ታወራላችሁ። እስራኤል ነው ያለው። የምትፈልጊውን መስፈርት የሚያሟላ ሰው ነው። በጣም ደስ ይላል። እድሜው ስንት መሰለሽ? እድሜው 34 ነው። ታወራይ ያው እንትን ብያለሁ፣ ፎቶ አድርጌዋለሁ። ምንም በላይ ግን ቴንኪዩ ማለት ችግር የለውም። አይ መልኳን አንቺ ሞር ከሱ ጋር ታወራላችሁ፣ ያለውን ነገር ታያላችሁ፣ ማለት ሞር ትነጋገራላችሁ እና ቅድም የሆነች ስትል ስለሰማው ላይክ እንደዛ የሚቻል መሆኑን አላወኩም። ለዛ ነው ደጋግሜ ስልክ የነበር። ለዛ ተነሳሽነት መደረግ ያለበት ልክ እንደዚህ ነው። ሳፖርት ማድረግ ያለብሽ አንቺም አሁን ሰው ሲገባ እንደዚህ በጣም አፕሪሺየት አደርግሃለሁ። ቅድምም አንዲት እህት ከጀርመን ገብታ ለእህቷ ሚኩን ለእህቷ እንትን ብላለች። እህቴን አገናኝሃለሁ ብላ ፎሎ ተደራርገው ይዛው ሄዳለች እና በጣም እያደነቅናት ነበር እሷን። ምን አይነት መልካም ለእህቷ እና አንተም በጣም መልካም ወንድም ነህ ለወንድም። አይ በጣም አሪፍ ነው ወንድሜ ስለሆነ አይደለም በደንብ ስትቀራረቢ እንትን ትያለሽ። ሶሻል ሚዲያ ላይ እንትን የሚል ሰው አይደለም፣ ሲሪየስ ነገር የሚፈልግ ሰው ነው። አሪፍ ሰው ከሆንሽለት ኦኬ ያለውን ነገር ታወራላችሁ እሱ ጋር። በጣም አሪፍ አብዬ ኮመንት የረጋ ወተት ያወጣል ኑሮ ያሉኝ እና በጣም ነው የገረመኝ። መጠበቅም ጥሩ ረጋ ብለሽ ካንሰሽ ስለጠበቅሽ። የዛሬው ደግሞ ደስ የሚለው ነገር ቴካዌም አለ። ያ እውነት በጣም ደስ ይላል። ከምንም በላይ እሷ እስራኤልን በጣም ስለምትወድ እስራኤል የመሄድም ሀሳብ ስላላት በፍላጎቱ ሲሆን ደግሞ ደስ ይላል። ያ ብቻ ከእሱ ጋር ካወራሽም የሆነ ላይክ ኤምባሲ ውስጥም ስለሚሰራ ምናምን ወይስ ያለውን ነገር ታወራለን። ተስማሙ። ያልቅ ጉዳያችሁ ሰርጋችሁ በዚህ ቤት ስፖንሰር ነው። ስፖንሰሮች አሉ፣ የሆቴል ባለቤቶች፣ የሬስቶራንት ባለቤቶች ፕሮሚስ የገቡልን ሲሪየስ ነው እና ሰርጋችሁን እነሱ ናቸው ወጪውን የሚችሉት። እናመሰግናለን። አብዬ ቴንክ ዩ ሶ ማች ፎር ኤቭሪቲንግ። አብዬ በጣም ነው የማመሰግንሽ። አብዬ ፈጣሪ አክብርልኝ። አመሰግናለሁ። ቴክስት አደረግልሻለሁ ቁጥሩን። መልካም አመሰግናለሁ። እሺ ባይ።
እርጋታዋ በጣም ደስ ይላል። ያው ረጋ ያለ ቂቤ ይወጣዋል፣ ረጋ ያለ ወተት ቂቤ ይወጣዋል ማለት እሷን ነው። ቀኑን ሙሉ ተቀምጣ በትዕግስት መጨረሻ ላይ የምትፈልገው አሁን የኤልያስ ተራ ነው ወይ? ሰላሟም እንደው ከውጭ ካልሆነ ብላ ይሆና ውጭ ሀገሩም እንደው ፀሐይ በዛበት ምንድን ነው የሚሻለው? ሰላምን ለወንድምሽ መዳር የምትፈልጊ ካለሽ ይቻላል። ለወንድምሽ እሷ ከሄደች ችግር የለውም። በቃ እኔ እንደው እንዲህ ምክር እንደው እሷ ያው ከሴት ልጅነት አንጻር ጊዜ ፍላጎት ሰላም 0-1 ናት። በቃ አለቀ። 0-1 እና 0-4 ነው የቀሩት። ይኸው 0-4 እየጻፉ ነው ለኤልያስ። ኤልያስ ኢትዮጵያ ውስጥ ነው የሚኖረው። እርማችሁን አውጡ፣ ቁርጣችሁን ዋቁ። ጥጋቡ የሚል አስገብስ። ጥጋቡን ኢንቫይት አድርጉት ቤተሰብ። ጥጋቡ እናንተ በጣም ነው ማች። ግን አብርሃምና ኑሮ በጣም ማች ያደርጋሉ። ግን ለራሱ አይደለም ለወንድሙ ነው። ግን ማች ያደርጋሉ። እንትን ነው ያው አንዳንዴ እኮ ከዘር ሄድ የለመሰሉ ኖርማል በእሱ አይነት ስነ ስርዓት እና በእሱ አይነት ስኬል ከሆነ ወንድሟም ያው አሪፍ ነው የሚሆነው ብዬ አስባለሁ። ሀቢባ በዚህ አጋጣሚ በቅርቡ ቤተሰብ ለመሆን እመኛለሁ። ግን ሰብስክራይብ የሚጋብዘኝም ሰው ካለ እሺ አስጋብዝሻለሁ። በእናታችሁ ሰብስክራይብ ጋብዙልኝ። አንዳችሁ ሰብስክራይብ ጋብዙ። አሰላም እሺ። 0-4 በጣም ብዙ ሰው እየጻፈ ነው ለኤልያስ። አንዱ ባካችሁ ተው 185 ሰው ጽፏል። 0-4 200 ደርሷል። ግቡ ለኤልያስ። እኮ አይገቡም። ሀኒዬ ቴንኪዩ ሶ ማች የኔ ውዴው። ሀኒ ጋበዘች። የኔ እናት ክበሪልኝ ሀኒዬ፣ የኔ መልካም። ሌትስ ጎ። ሁለት ሰው ቻቻም ጋበዘች። ሁለት ሰው ጋበዘች። ወይኔ ደብሎ ነ። እሺ አስገቡ ቤተሰብ። ሀብዬ ለወንድሜ ያለች አንዷ ለወንድሜ አስገቧት። ለወንድሜ ያለችውን ዛሬ ጠቅላላ በቴካዌ ማለቁ ነው። ጀምአው ችግር የለውም ትግባ። ለወንድሜ ያለችውን አስገቧት። ሰላምን ለወንድሟ። ሰብስክራይብ ያበዛችሁኝ አመሰግናለሁ። 500 ሰው ጦርነት እንዳይነሳ ያስገቡት። ኤልያስንም ጋበዘችው። ሀኒ ተባረኪ፣ ሀኒዬ ትለያለሽ። ቴንክ ዩ ሶ ማች። ሌትስ ጎ ፋሚሊ። ከአረቦች ጋር ጌም መጫወት ሱስ ሆኖብኛል። ከአረቦች ጋር ጌም ልጫወት ነው። የላ ኤልያስን ደግሞ እንዴት እንዳማረብሽ አብዬ ሰሞኑን ጌም ከአረቦች ጋር ጌም እጫወታለሁ ዝም ብዬ ከጀርመን ኤልያስ ከኢትዮጵያ ነው የሚፈልገው። ሰላም ከአውሮፓ ነው የምትፈልገው። ለወንድሜ ሰላምን ለወንድሜ ያልሽው ልጅ ወንድምሽ አውሮፓ ነው ያለው። ሆነ ነይ ግቢና ውሰጃት። ሌትስ ጎ። ያቡዬ ኤልያስን ለጓደኛዬ ብለሽ ለራስሽ ነው። እሺ ነይ ግቢ። ያቡ ወይ ኤልያስ እየሰማሁህ ነው ወንድሜ። ያቡ አቤት። ኔትወርክ የለክም እኮ ኤልያስ። አይ በጣም እንትን የሚልሽ ከሆነ ጌም ምናምን ካለብሽ በጣም እንትን የሚልሽ ከሆነ እና የሁሉ ሰው እየጻፈ ነው እኮ ምን ላድርግ ነው? እየጻፈ ነው እኮ የሁሉ ሰው እኮ እየጻፈ ነው። ሀኒዬ ቴንኪ ሶ ማች ሰብስክራይብ እየጋበዘች ነው። ሀኒ ተባረኪልኝ እኔ ውድ። የሁሉ ሰው እየጻፈ ነው። አረ ሞዴሬተሮች በእናታችሁ አስገቡ፣ ለኤልያስ እና ለሰላም አስገቡ። ሌዲስ ፈርስት ለሰላም አንዴ ሽንት ቤት ደርሼ ልምጣ። አውሩ ሰላምና ኤልያስ አውሩሻ። አንዴ ሽንት ቤት ደርሼ ልምጣ። እሺ ምንድን ነው ሰላሟ? በደህናሽ ነው?
እኔ አለ ደህና ነኝ። የአንቺ እየዋኘ ነው እንዴ? የኔ እንኳን አባይ ግድብ ይዟት ያስገቡልኝ። ምን አልከኝ? የኔ አባይ ግድቡ ይዟት ነው የሚሆነው። የአንቺ ምንድን ነው? እየዋኘ ነው እንዴ? አይደለም። አንዷ እኮ ኤልያስን ለምስቴ ነው እያለ ነው አንዱ ማለት ነው። ኮሜንት ኤልያስን ለምስቴ እያለ ነው። ለሚስቴ ትሄዳለህ እንዴ? አረ እንደው እግዚአብሔር ስትል በይው። አንቺን ሊፈልጉ እንዳይሆን። አይ አንተን እኮ ነው ያለው። ለምስቱ ምስቱ ማን ያውቃል? አስቸግረው ይሆናል። እዚህ ላይ ብላ አንተን አይታ ማን ያውቃል? የሰውን ማን ያውቃል? አረ ደጋግሞ ድሮም እኮ ኢትዮጵያ ውስጥ የሚኖር ወንድ እኮ የፈሩት እኮ ለዚህ ነው። እኔ የምልሽ አሁን 8 ሰው ሂዷል። እናቴ ትሙት ነው የምልሽ። እሷ ብትሄድ ስሜቴ ነው የሆነ ሰው እሷ ብትሄድ 9 ሰው ላይ እኔ ችግር የለውም። በሚቀጥለው በእሑድ ግን ኢትዮጵያ ውስጥ የሚኖር ሰው አይፈልጉም። አሁን ራሱ እኔ ጊፍት ስጭኝ ስትለኝ በቃ ይሄ ነገ እኔንም አግብቶ ስጭኝ ይለኛል ገንዘብ ብላ አሁን አትፈልግም። ኧረ ጊፍትና ይሄን አዝጋ ገዝት ላይ ያለ ነገር እና አዛጋ ይለያያል እኮ ያው እንጂ ይኸው አንድ ነገር ልንገርሽ። ያው 1700 ምናምን ሰው እኮ ፎሎ አድርጎካል። ይኸው አንድ ወሬ ላውራሽ የምነግርሽ ነገር እኔ አሁን ሚስት በሚለው ነገር እዚህ ጋር ፊት ለፊት አንቺ ጋር ግልጽ በመናገር እንጂ ማለት ነው በውስጥ ቅድም በወጣ ሳለ እሺ ምናምን ሰው ብዙ መልዕክት ልኮልኛል። አሁን ልካል ብዙ ሰው መልዕክት ልኮልኛል። ግን አበሻ ድብብቅ ነገር ነው የሚወደው። ግልጽ ግን ደግሞ ማለት ነው እኔ ምን አስቤ መሰለሽ ፊት ለፊት አንቺ እያወራሽ ነው ፊት ለፊት ያወጣሽኝ አይደለ? መሆን ያለበትም ነገር በፊት ለፊት በአንቺ በኩል ስለሆነ ሌባ ናቸው። በውስጥ የሚሄዱትን እንዳታምናቸው እሺ። ብር ነው እኮ የምልሽ እኔ ውስጥ ሊበጣብጡ ነው። መጥፎ ሰው ናቸው። በውስጥ የሚሄዱ እኔ ውስጥ ስለማይመቸኝ ነው። ያሙ ኖርማል ግልጽ ፊት ለፊት ሚዲያ ላይ እያደረግሽ ነው አንቺ እያወራሽን ነው እንጂ 1700 ምናምኑም በውስጥ በኩል ያወራሻል እኮ ሰው። ግን እኔ እዛ ጋር ስላወራ ስላላወራ አይደለም። አንቺ ለእኛ ቦታና ክብር ኑሮሽ ነው አይደለ? ፊት ለፊት እንትን እያልሽ ያለሽው ትክክል። በቃ ያ ነው ለሰው ልጅ ያው ሰው ሪስፔክት ሲሰጥሽ ሪስፔክት ልትሰጪ ይገባሻል። ጎበዝ አንበሳ። የውልቅ በውስጥ የሚሄዱትን ምን አይነት ሰዎች መሰሉ? እነዚህ ሌቦች፣ እነዚህ ትዳራቸው ላይ በማገጥ የሚፈልጉ ባለትዳር ሆና ትዳሯ ላይ ልትማግጥ እንጂ ምን ይወስዳታል? በውስጥ ምን ይወስዳታል? ንጹህ ሰው ከሆነች እውነት ትዳር ከሆነ የምትፈልገው ይኸው እዚህ ጋር አንተ ፊት ለፊት በግልጽ መታክ የለ ምን በውስጥ አስኪላል። በውስጥ የሚሄዱ ሰዎች አትመኗቸው። ትዳራቸው ላይ ሊማግጥ ነው። ባለትዳር ናት፣ ባሏን ተደብቃ ነው በውስጥ የመጣችው። አትመኑ። በውስጥ ነው እኮ የምልሽ እኮ ቅድም አንቺ ጋር ስናወራ አይተሻል። ምናምን ቀድሜያቸው ነው ሁሉንም የገባሁት ሲገባም ግን ስለወጣው በመሀል ኔትወርክም ሲቋረጥ እንትን አላልኩም። ኖርማል ፊት ለፊት አንቺ ጋር መግባት ስላለብኝ ነው። በውስጥ ማውራት ስለማልን ለምን ፊት ለፊት ያለው ነገር ፊት ለፊት እያወራን ነው። ሁላችንም ነው። ከዛነት አንጻር ሲሆን አሪፍ ነው። ስለዚህ ቤተሰብ ኤልያስ እሑድ ይቀጥላል። ሰላም ጥጋቡን አስገቢው። ሞዴሬተር አይሰራም። ሀውዬ አውቃም አይሰራም። ፉል ነው የሰጠውሽ። አሁን ስመልሽ ስለማንሰው ፉል ነው የሰጠውሽ። እሺ ጥጋቡ የት አለ? ጥጋቡ የት ነክ? አለው ይበል። ሌሎች ሞዴሬተሮች ያስገቡታል። አለው ይበል። ጥጋቡ አለው ይበል። አለው በል በይው። አለው ብለህ ጻፍ በይው። ይጻፍልኝ አለው ብለህ ጻፍ። ከሌለክም ትቀጣ አንድ ቀን ትመጣለች። ችግር የለም። ከሌለም እሑድ ይሁን። እኔ አሁን የዘንቢል ምልክት ያለው ተጋሩ ከዛ ጌሱ አፍ ግሬት ሂያ ገናው ድሮክ ማሂያ ጫን 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 ተጫጫኙ። ከዛ በኋላ እዚህ ጋር ትከፍያለሽ። በፔፓል በክሬዲት ካርድ ትከፊ እና ልክ ከከፈልሽ በኋላ ከዛ አድራሻ ስጭልሻል። አድራሻሽን ትሰጫለሽ። በ5 ቀን ከች ያደረጉልሽና ግን ቀድሞ መግዛት ግን አይቻልም። አብረን ነው የምንሰራው። ቀድመሽ ከስተሽ እኔ ከሳት እንደዚህ ነው እንዳትዪ። በዚህ ነው የከሳሹ። ከከሳሽም ከቀነስሽም ማለት ነው። አሁን እንደዛ ነው። አግብተሻል ወይ? ጋቢ ነው ያስገባሁት። ጋቢ አሁን እኔ ባላገባ ምን ታደርግልኛለህ?
ኧረ ሮዛ ሄር ስታይል ውመን ኔ የምን ሮዛ እንዴ ፍራንክፈርት ያለሽ ዋነሽ እንዴ? ፍራንክፈርት ነው የምትኖሪው? ኧረ ፍራንክፈርት ምርጥ ልጅ አለች እንትን ፊት የምትሰራ ሬቤካ የምትባለው። ኦኬ ሬቤካ ነው እሷ ስሟ። የረቢ ጌታዬ ፀጉር ላኪልኛ አንቺኛ። ታዲያ እኔ ማሽን ካሳየውሽ አንቺ ፀጉር ምንድን ነው? ምን አይነት ፀጉር ነው የሚሰራ? ስሪኛ ፀጉሬ ይኸው ፀጉሬን የሚሰራኝ አቶ አይደለ? ይህንን የበሰበሰ እንትን የጫንኩኝ የሚሄደው እንዴት እንዳስጠላኝ ነገር። ዲስቦርግ ድረስ ልመጣ ቦቦንስቶ ነኝ። ዲስቦርግ አስቱም ይገዛል። ዲስቦርግ ወደ አውስቦርግ ማን ይህንን ግዢ ብዙ አይነት ከ100 በላይ ነው ያለው። እኔ ራሴ ይሄንን ሌላ ቦታ አይቼው ይሄ ስንት ብር እንደሆነ ታውቃላችሁ? ሌላ ቦታ ላይ 300 ምናምን ኤሮ ነው። ሌላ ቦታ እዚህ ላይ 243 ብር እንደውም 5 ብር ቀንሷል። እኔ ስገዛ 249 ኤሮ ነበር። እንደ አይቻልም ማለት ነው። ሄሎ ቤስ ተሳስተዋል። ይቅርታ። በስንቱ አይደለህም? አዎ በስንቱ ነኝ። እንዴት አመሸህልኝ? ይቅርታ ከመሸ ደወልኩ እንዴ? ከመሸ እንዴ? ሰዓት የለሽም እንዴ? እኔ መቤት። ወይኔ ታድዬ የኔ መቤት አልከኝ። ማን ልበላልኩ እኮ። ኧረ አትቆጣ ቤስ። መቅደስ ነኝ ከሳሪስ። መቅደስ ከሳሪስ? አንቺ ሴትዮ ሁለተኛ እዚህ ስልክ ላይ ትደውይና ሄሎ አይ ገለታ ነገ ላግኝህ ብቻ። ገለታ ነው እንዴ? ደግሞ መቅደስ እያልኩ ገለታ ትያለሽ እንዴ? መቅደስ ብሏት ነች እንጂ። ቆይ ምንድን ነው የምትፈልገው እሷ ሴትዮ? እኔ ምን አውቃለሁ? ቆይ ባለትዳር መሆንህን ታውቃለች አይደለም? እንዴት አታውቅም? ሀገር አይደል እንደሚያውቁ። እኔ ሁሌም በፕሮግራሜ ላይ እንደገለጽኩ ነው። ለምሳሌ እኔ ባለትዳር ነኝ፣ አሁን እንደ ምሳሌ ባለቤቴን እንውሰድና ምናምን እያልኩ አወራለሁ። እንደዛ ታወራለህ እንዴ በስዬ? ማለት ዘንድሮም ፕሮግራሜን አታዳምጭም ማለት ነው ወይ በስዬ? ደግሞ جربي سيروم غارنيer فاست برايت فيتامين سي رقم 1 عالميا بتركيز عالي من المكونات النشطة لتقليل البقع الداكنة في 3 أيام. ክቡራንና ክቡራን አድማጮቻችን አንቺ ናፍቆቴ የፍቅር መድኃኒቴ የኔ ማማማሚት የሚለውን የፍቅር ዜማ ተገባብዘን ተመልሰናል። እንግዲህ ከሙዚቃው በፊት እንዳነሳ ነው የመድኃኒት ዋጋ ለምን ተወደደ የሚለው ርዕስ ላይ ውይይታችንን እንቀጥላለን። ሀሳብ አስተያየቶቻችሁን አካፍሉን። እሺ መስመር ላይ አድማጭ አለ። ሄሎ አድማጫችን ማን እንበል? ከየት ነው? መቅደስ ነኝ ከሳሪስ። ወይኔ ጉዴ። በተነሳው ሀሳብ ላይ ሀሳቡን ስላልሰማሁት ሀሳብ የለኝም። እኔ ግን የደወልኩት ቤስ ስለኔና ስለአንተ እንድናወራ ነበር። እባክዎ አድማጫችን የግል ጉዳይ እዚህ ማውራት አይቻልም። ሀሳብ ከሌሎት በዚሁ ብንሰነባበት። ቤስ እባክህ ተረጋግተህ አዳምጠኝ። ይኸውልሽ የኔ እህት ገላገልከኝ ገለታ። በጣም ይቅርታ አድማጮቻችን፣ ለተፈጠረው ስህተት ይቅርታ እንጠይቃለን። የዛሬውን ፕሮግራም ሳስተናግዳችሁ የነበረው በስንቱ ቅጣው ነኝ። እናመሰግናለን። ለአንተ የመጣ እኮ ነው በስዬ፣ በር ላይ አግኝቼ። እሷ ናት። ለምን አስገባሽ? መቅደስ ናታ ማታ የደወለችው። መቅደስ ከሳሪስ። አንቺ ታሾፊያለሽ አይደለም? ይኸውልሽ ዛሬ መስሪያ ቤት መታ ቴክኒሻኗን በስንቱ ፕሮግራም ላይ ደውዬ አስተያየት ስሰጥ ታቋርጭኝና እስትንፋስሽን ነው የማቋርጠው ብላ ዘታኔ ሄደችዋል። ትያለሽ አንቺ። ቆይ እሺ ገለታስ ምን አለ? እሱማ በአንተ ምክንያት ጣቢያው ከሚታመስ ሂድና ችግርን ፈተህ ተመለስ አለ። ገለታ ታዲያ ለምን አድራሻዬን ሰጠህብኝ አትለው? እኔ እኮ የሚረዳኝ ነው ያጣሁት። ቆይ እስኪ ምን እንደላክሽ ለምን አናየውም? እስኪ እኔ አላነብም። ኧረ እኔ አላነብም። ራስ ያመጣ አይደል? ግድ የለህም። እስኪ እንየው። በቀት የለከፈች ሂሩቴ ደም አለበት። እንዳትነኪው ሂሩቴ፣ ደም አለበት እንዳትነኪው። በስዬ ይሄ እኮ ደም ነው። ይሄ ዝም ብሎ ደብዳቤ ሲጽፉ ደም ጠብ የሚያደርጉት አለ አይደል? እኮ ባዳም ልኮ ነው። ኧረ አንተ ያለ ዝም ብሎ ነው። ግድ የለህም። ነገ ደውልና ቀጥረህ አግኛት። ከዛ ባለትዳርና የልጆች አባት እንደሆንክ ንገራት። ያን ጊዜ በራሷ ጊዜ ትተዋለች፣ ጤነኛ ከሆነች ማለት ነው። ሳታውቅ ነው ብለሽ ነው እስከዛሬ? ምናልባት በአካል አግኝተህ ብታስረዳት ሊገባት ይችላል። ሩቴ ጭራሽ በአካል
ምን ሆነሻል እንዴ? አንቺ የት ነው የምትይው? ይሄ ብለውባቸው ብለው የሚወጡትን አላየሽም እንዴ? በአካል አግኝቼ ጭራሽ አትፈልግኝም የምትይ በስ ምኑን ከምኑ ነው የምታገናኘው? የምታገኛት እኮ ሰው የተሰበሰበበት ቦታ ነው። ዋላችሁ ሙሌ? ሽ በቃ እንደውም ይኸው ከሙሌ ጋር ለምን አብራችሁ አታገኟት? ይሄ ጥሩ ሀሳብ። ማንን? መቅደስ ከሳር ቤትን እንዳይሆን ብቻ ከሳሪስ ናት። ምን ነው ችግር የለውም እሷን እንዳይሆን ብቻ ነው። አንተም ትፈራታለህ? ኧረ የተረገመች ሴት ነች። አንቺ አገኛት እንዴ? ደውዬላት ነበር። ምን አለች? መመተለን ጥሩ ነው ልሳንህን ሳልዘጋው ይህን ስልክ ዝጋው ብላ አስደንግጣ ዘጋች። ዘጊናት አልኩሽ፣ ዘጊናት